ላይ ዱዓ ማድረግ ልጆቹ ሲተኙ አያተል ኩርሲ ቢቀሩ ማዘዝ ከቻሉ በውዶ እንዲተኙ ገደም ሲሉ ቢስሚከ አላሁመ አሙቱ ወአህያ እንዲሉ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ እንዲሉ አሳሐፍዘን ከተኙበት ይሄን እንቅልፍ ሲወስዳቸው በተረት አይደለም እኛ የምናስተኛው በዱዓ ነጩ ተረት ያነበበ ያስተኛቸው እኛ ዱዓ ያለን የምናስተኛቸው ልጆቻችን የኛን ጥበቃ የኛን ዱዓ ለአቅም እስኪደርሱ የኛን ክትትል ይፈልጋል አላህ ከዓይንና ሱ ሁሉ ይጠብቀን አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ችግሩን ካነሳን መፍትሄውን መጥቀስ ግድ ይለናል የመጀመሪያው መፍትሄ ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም ሰርጎቻችን ፕሮግራሞቻችን ሁለመናችንን አደባባይ አናውጣ እንሰትረው ላይክ ኮሜንት ጭብጨባ ስታምር አቤት ሰርግ አቤት ለመባል አናውጣው ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ ቁርአን ቀርተን እንውጣ ዚክሩን ብለን እንውጣ አሊያ ተጠቂዎች ነው ማለት ሶሻል ሚዲያውን ተመልከቱ አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት ሰርጉ ይጨበጨብለታል አይቀጥልም ከቀጠለም ጤናማ አይደለም ጋብቻ ኢትዮጵያ ውስጥ አሁን የፍች ሬቱ 25% ደርሷል አይደል ከተጋባው ከአራቱ ሰው አንዱ ይፋታል የሚያሳየው ዳታ የ2025 ከቀጠለም ጤናማ አይደለም አይን በልቶታል ሰርጉ ትዳሩ አይን